ሰላም ጤና ይስጥልኝ የቡናና ወግ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በሴቶች እህቶቻችን ወይም ብቻቸውን ልጆቻቸውን በሚያሳድጉ እናቶች ህይወት ዙሪያ ላይ አንድ ታሪክ ይዘን መጥተናል። ባለታሪካችን ከኛ ጋር አለች። ያው ከዚህ በፊትም እንደምናደርገው ለልጆች ደህንነትና ለተለያዩ ማህበራዊ ጥንቃቄ ባለታሪካችንን ፊት ላለማሳየት ተስማምተናል። ግን አብራችሁን እንድትቆዩ ከዚህ ታሪክ እንድትማሩ ከጎኗ አለን የምትሉም እንድታገኙን በትህትና እየጠየቅን ባለታሪካችንን እዚህ ስለመጣች በጣም እናመሰግናለን ማለት እንወዳለን። ተመልካቾቻችን እዚህ እኛ ቡናና ወግ ላይ መቅረብ እፈልጋለሁ። ታሪክ አለኝ የኔንም ታሪክ መጋራት ወይም ደግሞ አውርቼ ራሴን ሂል ማድረግ እፈልጋለሁ የምትሉ ታሪክ ያላችሁ እናቶች ወይም በተለያየ ማህበራዊ ሁኔታ ውስጥ ያላችሁ ሴቶች በስልክ ቁጥራችን 0962909016 እንደምታገኙን መግለጽ እንወዳለን። በ0962909016 ላይ እኛን ማግኘት ትችላላችሁ። አብራችሁን ቆዩ። ቤተሰብ ለመሆን ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቷንም እየተጫናችሁ በየዕለቱ የምናገኛቸው ታሪኮችን አብረን እንድንጋራ ጠይቃለሁኝ። ሀሳብ አስተያየታችሁን በኮሜንታችሁ እንጠብቃለን። መልካም ቆይታ። እንዴት አለሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንግዲህ እንዴት ነው እሁድ? እሁድ እንግዲህ ከእናንተ ጋር ከእኛ ጋር ልታሳይ እንኳን ደህና መጣሽ። እዚህ አሁን እኛ ጋር ዝም ብለን የሆዳችንን እናወራለን። ስለዚህ ምንድነው መሰለሽ ያንቺ ታሪክ ብቻ አይደለም። ሁሉም ሰው የራሱ ያለፈበት መንገድ አለ። ምክንያቱም ህይወት እንደዚህ ነው። ሁላችንም እንወጣለን እንወርዳለን። በየመንገዳችን ላይ ያሉ እንቅፋቶች አሉና የኔ ታሪክ አንቺን ያስተምራል፣ ያንቺ ታሪክ እኔን ያስተምራል። የኔ ወድቆ መነሳት አንቺን ያንጻል፣ ያንቺ ወድቆ መነሳት እኔን ያንጻል እና እንደዚህ እየተማማርን እየተደጋገፍን እየተረዳዳን አሁን ያለሽበትን ሁኔታ አውቀን እንዴት ነው አብረን ገብቶሻል እንደ እህት እንደ ቤተሰብ እንዴት ነው አብረን የምንረዳዳው የሚለውን ለማየት እስኪ እንወቅሽ። እንዴት ነው? የት ነው ተወልደሽ ያደግሽው? እንዴት ነው? እስኪ እዚህ ድረስ ከመድረስሽ በፊት እስኪ ወደኋላ ልመልስሽና የት ነው ተወልደሽ ያደግሽው? እሺ፣ አመሰግናለሁ ወደ ፕሮግራማችሁ ስለጋበዛችሁኝ። እኛም በጣም ነው የምናመሰግነው። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። እሺ። ያው እንደ ማንኛውም ኢትዮጵያዊ ሰው ከድሃ ቤተሰብ የተወለድኩት። አንድ እህት እኔ ብቻ ነኝ ያለሁት። ሁለት ወንድሞች አሉኝ። ከእናት ከአባቴ ጋር ነው እስከ 9ኛ ክፍል ድረስ አዲስ አበባ ውስጥ ማለት ነው። ልክ 9ኛ ክፍል ስደርስ ትምህርት እንደ ማንኛውም ሰው እምቢ አለ። አስጠላሽ? በቃ እምቢ አለ። እና ወደ ማታው ክፍል ነው የገባሁት። ኦኬ። 9ኛ ስትደርሺ የማታ ሆንሽ? ወደ ማታ ተዛወርኩኝ። ከዛ ከ9ኛ የማታ ስማር አጎት አለኝ የሆነ ትምህርት ቤት የሚያስተምር እንደ ጥበቃ ሆኖ ነው እሱ የሚሰራው። እሱ ምን አደረገልኝ? ቡናና ሻይ ይጠጣል እዛ ካፌ ነገር አላቸው የትምህርት ቤት የሰራተኞቹ ማለት ነው። እዛ ውስጥ እንደ ተላላኪ ነገር ልጆች ለመጠበቅ እድሜ ገና ነው። ገና 13 ውስጥ ነኝ ያለሁት። ከዛ እዛ ለልጆች መጠበቅ አትችልም ተብዬ ተላላኪ ከቢሮ ወደ ቢሮ ቀን ነው የምትሰሪው? ቀን ተላላኪ ነው። በዚህ መሀል ላይ ታናሽ የመጨረሻ ወንድም አለኝ። እሱን ገና 7ኛ ክፍል ከመድረሱ በፊት የሆነ የአይን ችግር አጋጠመው። ማለት አሁን በትምህርት ቤት ደረጃ ላይ ሲያስተምሩ ትንሽ አይኑን ተጎዳ። በሸምበቆ አይነት ነገር ተወጋና የድሮ ቅጣት። አሁን በዛ ምክንያት ትምህርት ቤት ማልቀስ የለበት የሚባል ነገር መጣ። ዳግማዊ ምኒልክ ኦፕሬሽን ሆነ። ኦልሞስት አንድ አይኗ አታይም። አሁንም እስካሁን ጠፋች።
ከዛ ምን አደረግኩኝ? ማልቀስ የለበትም ሲባል ለትምህርት ቤቱ ጠይቄ ምሰራበት የነበረ ማለት ነው መዋለ ህጻናት ውስጥ አንደኛ ማነው ኬጂ እሱ እንዲገባ ተደረገ። አንቺ ጠይቀሽ? ጠይቄለት ቀን ቀን እዛ ሰራለሁ፣ አብሮኝ ይማራል። ማታ 11 ሰዓት ላይ እኔ ወደ ክፍል መግባት አለብኝ። ትምህርት ቤታችንም ቅርብ ነው። እሱን የሆነ መንገድ ድረስ አሻግረውና አስፋልት አሻግሬ ወደ ቤት ይሄዳል። እኔ ወደ ትምህርት ቤት እገባለሁ። የትምህርት ቤቴንም ራሴን 13 ብር ነው የምከፍለው በወር 75 ብር ተቀጥሬ ማለት ነው። ስለዚህ ራስሽን ችለሻል? ቻልኩኝ። ከዛ እሱም ክፍያ የለውም አያስከፍሉትም፣ በነፃ ነው የምታስተምርልኝ። እሱ ሲማር እኔ ቀን ቀን እሰራለሁ፣ ቀን እሱን ወደ ቤት ማታ አድርሼ ማታ ደግሞ እኔ ወደ ራሴ ትምህርት እማራለሁ። እንደዚህ እያለን እሱም ደህና እውቀት እየያዘ መጣ። እኔም 12 ጨረስኩኝ። ያው ያስጠላሽን ትምህርት ጨረስኩኝ። የመጨረሻዋ እኔ ሆንኩ። ሰርተፍኬት ሆነ ያዝኩኝ አይደል? እንደዛም ሆኜ ግን የሚገርምሽ ነገር 10ኛ 11ኛ ድረስ ሰው አያምንም። ሰርተፍኬቱ አለኝ። 3 ጊዜ ነው 9ን የደገምኩት። እንግዲህ የማታውንሽም መውደቅን እንግዲህ ከኔ ሀ በላይ የፈተነችኝ ከ9ኛ ክፍል ናት። መውደቅን እናቴ ሁሌ ትጮኻለች። አልነግራት ሰርተፍኬት ይዤ እመጣለሁ አይደለ? አልተዛወረችም የሚል ነው። 3 አልተዛወረችም። 9ኛ ክፍል አለኝ። መድኃኒዓለም። እሺ 4ኛው ላይ አለፍኩ። አላመጣሁላትም አለፍ ያለው ብዬ በቃ ተስፋ ቆርጣለች። ያው ጓደኛዬም እሷ እናቴም ስለነበረች ማለት ነው። አብሮኝ የሚማሩት ጨርሰው አንቺ 3 ዓመት እዛ ቆጫሽ። በቃ እነሱ ስራ ኦልሞስት ይዘዋል። እኔ 9 ላይ ነኝ። ከዛ እያለ 10 አለፍኩ። 11ኛ አጋጣሚ ሆኖ በእኛ ጊዜ 1 ዓመት ከ6 ወር ነበረ 11ን የምንማር የነበረው። የማታ ስትሆኚ የማታ ስትሆኚ እንደዛ ነበረ። 6 ወር ይጨምራል። 6 ወር ትደግሚያለሽ። ከዛ በኋላ ወደ 12 የምትሄጂው የሆነ ግርግር ነገር ነበር መሰለኝ። የዛ ሰዓት ላይ እኛን አስቆሙን። 2 ዓመት የምንባረው የነበረው 11ኛን ቀጥታ ወደ 12 ተሻገረ። 1 ዓመት ተምራችሁ 1 ዓመት ተማር፣ በሚቀጥለው 12 ግቡ ተባለ። እኛ ላይ 12ኛ አለቀ ማለት ነው ኢህአዴግ ከመምጣቱ በፊት። ከዛ ምን ተደረገን? 12ን ይዤ ስመጣ ሳልፍ ተዛውረሻል ስባል ቤተክርስቲያን ሄድኩ። ማረሳው ደስ የሚለኝ ታሪኬ ማለት ነው። ቤተክርስቲያን ሄድኩኝ። ገብርኤል ፊት ለፊታችን ነው። አለፍሻ? አለፍ በቃ ተዛውራለች። 12ኛ ክፍል ሄድኩ። እናቴ ቤተክርስቲያን ሻማዬን አበራው። ምን አልኩኝ? ወደ ቤት ተመልሼ ለእናቴ ያሳየዋት። ስታየው ደስ አላት። ገና እሷ 9ኛ ክፍል ነው የምታስበኝ። በቃ ተስፋ ቆርጣብኛለች። ከዛ ያሳየዋት ደስ አላት። 12ኛ ክፍል ጨረስኩኝ። ትምህርት ስራ እየተማርኩኝ እየሰራሁኝ ነው ያለው። በቀን ቀን 75 ብር የምትከፍል። ከ75 ብሯም ለጡረታ ተብሎ 3 ብር ይቆረጥብናል። 72 ብር ይደርሰኛል። ለወንድምሽ አልከፍልም። ለሱ ለትምህርት ቤት 13 ብር ከፍላለሁ። 13 ብር ትከፍያለሽ። ከዛ የተረፈችዋን ነው ለማዘር የምሰጠው። ትምህርት ቤት ውስጥ የግል ትምህርት ቤት ስታስተምሪ እንጀራ አትቋጥሪ። እንዳሁኑም የዛን ጊዜም ነበረ ፓስታና መኮሮኒ ብቻ እንዲገዛለት ለወንድሜ ያችን 50 ብር ለሱ ነው በጀት ማረጋት። ማንም አይነካበትም። እንግዲህ የአባቴ ደሞዝ 1000 አይሞላም የዛን ጊዜ የነበረው። 4 ልጆች ነው ብዬሻለሁ። 4 ልጅ ምኑን ያደርገዋል? በአመት አንዴ ነው ልብስ የሚገዛለን። ያን እያየው እያደግኩኝ እሱም ከተቻለ እንጂ ካልተቻለ በፕሮግራም ነው የሚገዛው። አንዳችን ተገዝቶ ከሆነ አንዳችን የሚቀጥለው እና ለእሱ መኮሮኒ ያቺ 50 ብር ትቀመጣለች በጀት ተደርጋ። እንደዚህ እያለ እሱም ተማረ። ደህና ውጤት እያያዘልኝ መጣ። በዚህ መሀል ላይ እኔ እድገት 12ኛ ክፍል ስጨርስ የምማረው ነገር አጣሁ። ምክንያቱም ቀን እየሰራሁኝ ማታ መማር አልችልም ሌላ ነገር እና እንትን አልኩ። ትምህርት ላይ ተውኩት። በቃ አቆምኩኝ። ምንም አልተማርኩም ማለት ነው። ቀን ቀን እሰራለሁ፣ ማታ ማታ ወደ ቤት እገባለሁ። ክረምት አካባቢ ላይ ስራ ጨርሰን የትምህርት ቤት ሰኔ ይጨርሳሉ አይደለ? እረፍት መጣ። ክረምት ስራ ታርፊ ነበር። ስራም ትምህርት ቤት አይደለም እንሰራው፣ ሲዘጋ አንቺም ታርፊ ነበር። አብረን እናርፋለን። አብሮ ነው የሚዘጋው። ያቺ ክረምቷን
ምንም በቃ ወይ ዳንቴል ሰራለሁ ወይ ጥልፍ። አንዳንድ የዛን ጊዜ ደግሞ ይሄ እንትን ይሰራ ነበረ። ይሄ የሀበሻ ቀሚስ ባህላዊ ጥልፎች አልነበሩ? እነሱም በአንድ ልብስ 1 ብር ነበር የምንሰራው። አንድ ጋውን ወይ አንድ ሀበሻ ቀሚስ በአንዱ 1 ብር ነው። በእጅ ነው የምጠልፊው። ይሄ ወንፊት ነው። አሻራ አይኖርሽም። መርፌ ክረምት እሱን እሰራለሁ። ግን የዛን ጊዜ በቃ ይሄ እንዴት ነው መርፌው የመጠቅጠቁ ነገር ስልችት የሚልሽ ነገር የለም። አጋጣሚ ጓደኛ ነበረችኝ። እሷም ሳታስበው ወደ አረብ ሀገር ሄደች። ቪዛ መጥቶላ ማለት ጠይቃ ነበረ። ከዛ ሙሉ ጉርድ ፎቶ እንደዚህ ቀጥለሽ ያኔ የምትነሽ ፎቶ የለ እንደዚህ እሱን ፎቶ አጋጣሚ ተነስቼ ላኩላት፣ ሰጧት ይዛ እንድትሄድ እንደ ማስታወሻ ማለት ነው። ሰጠሻት እንጂ ለሌላ አይደለም። ከዛ ሄደች። ለካ እንደ እድልሽ ሚዛን ሳለ ይቀርም ሲባል አጋጣሚ ማዳሞች እዛ ፎቶ እንትናቸው ልብስ ሲፈተሽ ፎቶ ይገኛል፣ ያንቺ ፎቶ። ከዛ ይቺ ምንሽ ናት? እህቴ ናት። በቃ እንፈልጋታለን አንጫት። እድል አይገርምሽም? ለማስታወሻ የሰጠሽው ፎቶ። ከዛ ተደወለልኝ ከስራ ስመጥ ማነው ከቤተክርስቲያን ከእንደዚህ ከጥልፍ ከምናምን ጎረቤት፣ ያኔ ደግሞ ስልክ ከጎረቤትም ትጠራለሽ እና እንደዚህ ተባለ። ሄድኩኝ፣ አወራሁ። በይ ቶሎ በይና ፓስፖርት አውጪ አለችሽ። ምን ነው ስላል ልወስድሽ ነው ትፈልጊያለሽ? የሚፈልግ ሰው አግኝቻለሁ። እንዴ እኮ መሄድ አላሰብሽም? ይሄ ኧረ በታሪክ በጣም ነው የምቃወመው ውጭ መውጣት። ወይኔ እኔ እኮ አልፈልግም ስለ አንቺ ደግሞ አትቀልጂ፣ ሂጂና ቶሎ ብለሽ ፓስፖርት አውጪ፣ በዚህ 15 ቀን ውስጥ ትወጫለሽ፣ ቪዛ ይላክልሻል። ፓስፖርት አላቅም እንዴት እንደሚወጣ። ለማዘር ከነገርኳት እሺ አትለኝም። ልጆች አሉ ከኔ በለጥ የሚሉ እንደዚህ ነው ብዬ ሳማክራቸው እና እንሄዳሉኝ። ቦርድ ፎቶ ተነሳን። ኢሚግሬሽን ሄድን ጥቁር አንበሳ። ያልፈለግሽው ነገር ይሳካል። ኦፍኮርስ አልተቃወሙኝም። ፓስፖርት አወጣሁኝ። በሳምንቱ ፓስፖርት ሰጠኝ። በ15 ቀኔ እሷ እንዳለችው በ15 ቀኔ ቪዛው ደረሰ። እንደ ነገ ሊሄድ እንደ ዛሬ ቪዛውን ስቀበል ለእናቴ ነገርኳት። ብላ አላወቁም ነበር፣ አታውቅም ምንም ነገር። እንግዲህ ለቤቱ አንድ ሴት ነኝ ብቻ ነኝ። አበደች። አትሄድም ብላ ለጎረቤት ሁሉ አልሳመማት፣ አልሰማዋትም። እኔ ጥዬ ወጣሁ። ዱባይ ሄድኩ ማለት ነው። ዱባይ ሄድ። ያኔ ግን ቀላል ነበረ? እንደዚህ አልነበረም አይደል? እንደው እግዚአብሔር በቃ ያ ነው መንገድሽ ተብለሽ ነው ሂጂ ተበላሽ የሚሆን እንደው ይሳካልሽ የተጻፈልሽ ነው ማለት ነው። በ15 ቀን ፓስፖርት የሌለው ሰው፣ ማይፈልግ ሰው፣ ምንም ያላሰበ ሰው በ15 ቀን ውስጥ ሁሉ አለቀ። ሄድኩኝ። አጋጣሚ ሆኖ ሰውዬው ድርጅት አለው የራሱ አድቨርታይዚንግ ካምፓኒ አለ። እዛ ውስጥ ገባው። ሲያየኝ ልጅ ነኝ፣ ገና ጩጬ ነኝ። አንድ ልጅ አለችው እና ለዛ ውስጥ ሌላ አበሻ አለች፣ ምግብ የምታበስል ጓደኛዬ ሳትሆን ሌላ ልጅ አለች። ከእሷ ጋር አብረን እንድንሰራ ተደረገ። ከዛ እኔ ምን ልስራ፣ ህፃን ልጅ ነች ያለችው። ከህፃኗ ጋር በቃ እንድውል ተደረገ። ልጅቷን አጫውታለሁ አንድ ክፍል ውስጥ መኝታ ቤት ውስጥ፣ ፀጉሯን እሰራለሁ። በቃ የልጅቷ ሞግዚት ሆንኩኝ። እያልን 1 አመት ተቀመጥን። በዚህ 1 አመት ውስጥ ግን ብዙ ፈተናዎች ነበሩ። ለምሳሌ ምግብ አይበላም። ለምን? በቃ ሰዎቹ ተነስተው፣ አንደኛ ሰዓት የለሽም። ጠዋት ከእንቅልፍሽ ተነስተሽ የመጀመሪያ ስራሽ ሻወር ትወስጃለሽ። ቀጥታ መኝታ ቤትሽን አጣጥፈሽ ወደ ትልቁ ቤት ነው የምትገቢው፣ ወደ ዋናው ቤት። ዋናው ቤት ላይ 12 ሰዓት መገኘት አለብሽ። 12 ሰዓት ማለት ከጠዋቱ ማለት ነው። በእኛ 12 ሰዓት፣ በእነሱ 6 ሰዓት። ማዳሟ ከተነሳች ካልነበር ቀድማሽ ከተነሳሽ ጉድ ነው፣ አለቀልሽ። ከዛ እንደዛም ሆኖ ግን ጠዋት ተነስተሽ ይሄ መሬቱን ልብስ እንዴት ትሰበስቢያለሽ? በረኪና ክሎሮክስ ነው እዛ ይባላል። በክሎሮክስ ፍግ ነው የምታረጊው። መስታወት በየቀን ዴይሊ። እንደዛ ሆኖ እጄኔ ቀላ። ነጭ ሆንኩኝ ብዬ የምሬን ነጭ ሆንኩኝ ብዬ እንደ ፈረንጆቹ እንደ አረቦቹ ቀይ ሆንኩኝ ብዬ ደስ አለኝ። ለካ ኬሚካሉ ነው አላወኩም። እና እንዲህ ጎረቤት ደግሞ አለች። ከዛ አንቺ ልጅ ምን ሆነሽ? አበሻ እንግዲህ ከጥቅም ውጭ ሆናል። የሷ አይታየኝም፣ እጇ የራሴ እጅ ነው የሚታየኝ። ከዛ አንቺ ምን ሆነሽ ነው? እጅሽ እኮ ነጭ ሆኗል። ቫዝሊን አትቀቢም ነው? ሎሽን የለሽም እንደ
ቀላልኝ ቃልቻ ያን እንደናንተ አረብ ልሆን እኮ ነው ምናምን ብዬ ሳቀች፣ ታዘነች። ይሄ ኬሚካሉን እየጎዳሽ ያለው እና አስተካኪ፣ ትክክል አለው አትንኪ አለች። እንግዲህ ህፃኗ እስክትነሳ ድረስ ነው ጠዋት ታጥፊያለሽ። ስራ ከተነሳሽ አንደኛው ምግብ ታበስላለች። እኔ ህፃኗ እስክትነሳ ድረስ ቤቱን ወለውላለሁ። አጽዳድቼ ጨራርሼ ህፃኗ ስትነሳ ወደ ህፃኗ ገባለሁ። አንደኛዋ ምግብ ታበስላለች። እንደዛ አብስለን ልጅቷ ጋር ጨርሰን ሰውየው ሲነሳ ልጇን ማየት ይፈልጋል። ንጹህ ሆና ሸቶሃ ካልጣመው ድጋሚ ያሳጥብሻል። ልጅቷ ትታጠባለች። ከዛ እሱ ለማዳሟ ይነገራል። አልታጠበችም በደንብ ማትንከባከባት ነገር። ልጅቷ እንደዚህ ጠረኗ መጥፎ ከሆነ እንዴት ነው ቀኑ ሙሉ ልታበላት ጽዳት ያለው ነገር ልታረጋት የምትችለው? ሌላ ኮምፕሌን ይመጣብሻል። ስትነሳ ይሄን ከሰማች ቀኑ ሙሉ በቃ አለቀለሽ። ምግብ አትበይም፣ አታስቢውም፣ በቃ ስራውም አይጨርስሽም፣ ለምግብ አትደርሽም። እንደዚህ እያለን ኖርን። ስንት ጊዜ ኖርሽ እዛ ውስጥ? ከእነሱ ኦልሞስት ወደ 9 ዓመት እዛው ቤት ውስጥ ልጅቷ እስከምታድግ ማለት ነው። መሀል ላይ ምን ተፈጠረ? እኔ እንደሄድ ወደ 3 ወር አካባቢ ላይ ሰውየው እንትን አለ። ሁለተኛ ሚስት አረገዘች። ሚስቱ አረገዘች። ሁለተኛ ልጅ ያችው ሚስቱ ቤት ያለችው ማለት ነው። አረገዘች እና ልትወልድ 6 ወር ሲሞላት አገሩ እንድትወልድ ላካት። በዚህ መሀል ላይ እኔ ብቻዬን ነኝ ያለው ቤት ውስጥ። ልጆቹና ሚስትየው ከነ ሰራተኛ ምግብ የምታበስለው አበሻዋ ሌላ ቦታ ሄዱ። ላካቸው ሀገራቸው። አልተለማመድንም ከሰውየው ጋር ብዙ ግብብነት የለንም። ቋንቋውም ችግር ነው። በዚህ መሀል ላይ ወደ ሀገሯ ትላክ ተባልኩኝ። አንቺ አትችልም ተባልሽ ማለት ነው። ያው በቃ ሰውየው ካለ አፕሩቫል አረግሻል። ለህፃኗ መንከባከብ ስለሆነ የሄድኩት እኔ እንዴት ትንከባከበኛለች? ምን ታበስልልኛለች? ወደ ሀገሯ ትላክ ተባል። እነሱን ላካቸው። እቃዬን ታርጎ አደረኩኝ። መሀል ላይ ቤት ትጠብቅልኝ ብሎ ሀሳቡን ቀየረ። ልብስ የለኝም እንግዲህ አስቢ። ካርጎ አድርገሻል። ሙሉ ልብሴን ካርጎ አድርገ ከዛ ምን ልልበስ ያለችኝ የለበስኳት ብቻ ናት። በቃ ነገ ጧት ለሊት ትላካለች። ትሂድ፣ እቃችሁ እናንተ ይዛችሁ ሂዱ አላቸው። እነሱ የኔ ሄደ። በቃ አማራጭ የለኝም። አበሻዋን ከጎን ያለችዋን ኧረ ተቀያሪ ልብስ ካለች ስጭኝ፣ ልብሴ እንደዚህ አድርጌ። ሰውየው ሀሳቡን ቀየረ። ከእሷ ቢጃማ አንድ ከላይ መቀየራቸውን ተመጣጣኝ እንዳሁኑ ፍራም አይደለም፣ ተመጣጣኝ ነን። እሺ ብላ 2-3 ልብስ የነበራትን ሰጠችኝ። በዛች አንዷን ሲቀይር አንዷን ሳያርኩ ደህና 1-3-6 ወር አካባቢ ሞላኝ። እየተለማመድን ሄድን ከሰውየው ጋር። ከዛ እሱም ብቸኝነቱን ሲለምደው በቃ ለምን አልካትም ያትላላከኝም አይነት ነገር ይጠጣል፣ ያጨስ ነው። ምን ከምልሽ በላይ ነው ባህሪው ማለት ነው። ከሚስቱ በኋላ የመጣው ባህሪ ነፃ ወጣ። ሚስቱ ሲልክ ወንዶች ከዛ በኋላ በቃ ምን ልበልሽ፣ ህይወቱ የሱ ነፃ ህይወት። እኔ ትብላ አትብላ የራስሽ ጉዳይ አያቀኝም። በቃ ልብሶቿን በአስተርጓሚ መጥቶ ልብሶቿ እንደዚህ ይህን ታጠብልኝ፣ ይህን እንዲህ ታድርግልኝ። መጀመሪያዎች ስድችኛ በሻለች አይደለ? እሷ መታ አስተረጉምች። እንደዚህ ታርግልኝ፣ ይህን ታርግልኝ ብለሽ ነገር የተባለች። በቃ አንቺ ቤቱን አጽጅለት፣ እሱ ሲመጣ ከቤት ውጪ ክፍልሽ ግቢ፣ በሚፈልግሽ በሚጠራሽ ሰዓት ላይ ታዘዡ። በተረፈ አትገናኙም፣ አያገኝሽም፣ አታገኘው፣ ምግብ ምናምን አታበስም። እንደዚህ እያለን አመት ሞላን ሳንግባባ ማለት ነው። ከዛ አመት ከ6 ወር ሲሆነኝ ሰዎች ተዋወቅኩኝ። እየለመድኩ ሄድኩ ሀገሩን። ሰውየውም ተለማመደን። እንዴት ነበር ግን አመት ሙሉ ማለት ነው? የሆነ ነገር ትሰሪያለሽ፣ ከዛ ትሄጃለሽ፣ ሰውየውም ጋር ታወሪም። አይከብድም? የቴዲ አፍሮን ዘፈን ሙቀት ነው እዛ ሀገር። በር ከፍቼ ብቻዬን በጠራራ ፀሐይ ላይ የቴዲ አፍሮን ዘፈን ከፍት ነበር። ከዛ ህፃኗ የቀራ ሲሪላክ ነበረ። ሴሪላኩን በጥብጬ ጠጣው ነበረ።
ምበላው ከማጣቴ የተነሳ ማለት ነው። ድንች አለ። እኔ ድንች እዚህ ሀገር አሁን ነው ቺፕስ ብለን የምንበላው እንጂ ድንች ምን ይደረግ ወጥ ከሆነ በስተቀር በፊት ወጥ ነው የምትበይው። ምን እንደሚሰራ አላውቅም። ሲርበኝ እቺ አበሻዋን በጓሮ አለ ግንብ ነው ቤታቸው ተንጠልጥዬ ጠይቃታለሁ። በረንዳ ይጸዳል ጠዋት ጠዋት ሰዓቷን ጠብቄ ኧረ እኔ ራበኝ ምንድን ነው የምበላው? ሳንቲም የለም አናቃትም ሳንቲሟን። ከዛ ድንች የለም ቤት ውስጥ አለ ድንች። በቃ እንደዚህ አይነቱን ለኩሹና ድንቹን ክትፊው ዘይት ውስጥ ጨምሪው መብሰሉን ስታቂ ንቀዩ ከንትኑ ላለችኝ ከሶኬቱ ላይ። ከዛ የምናስተማረችን ቺፕስ መቸብስ ቢያንስ ራሴ በቺፕስ አቆያለሁ በቺፕስ አቆያሁኝ። ከዛ እያልኩኝ ምግብ መስራት የለም በቃ ድንች። ከዛ መኪና አጽጂ ብሎ እንደው ከፍቶ ሄዱ ይችንች ጠረግ ጋር ካለ ሳንቲም ነው የምፈልገው። ቢያንስ በአንድ ድርሃም የሆነ ነገር ትገዣለሽ። ዳቦ ይበላል፣ ጁስ ይጠጣል። ከዛ እሱ ገዝቶ ያስቀመጠው ወተት አያገኘውም። ትጠጪዋለሽ። እርቦ ነው የሚያድረው የሚውለው። አይጠይቅሽም። የለም ቋንቋም የለም። ምንድን ነው የምትበላው? ለካ እሱ ይጠይቃል። ጠይቄዋለሁ ግን ብር አይሰጠኝም። በቃ እንድጠይቂው ነው የሚፈልገው ይመስለኛል። ሀበሻ ደግሞ ለሆዱ እንትን አይልም። ኩራታችንስ እሷ ጥጋበኛ ናት ይላል። ከዛ መስጊድ አለ አካባቢያችን ላይ። መስጊድ ያሉት ሙስሊሞች እግዚአብሔር ይስጣቸው እውነት ውሃ እንደዚህ በበረዶ በፍሪጅ ይደረግና መስጊዳቸው ላይ ይቀመጣል። ውሃ ከዛ ገዛለሁ። ማነው እቀዳለሁ በበረዶ ማለት ነው። ውሃም የለም ቤት ውስጥ የለም። ሰውየው የራሱን ብቻ ነው እና ለመንካትም እፈራለሁ። አዎ አይነካም። እንዲህ ብለሽ አትነኪም የነሱን ነገር ለራስሽ እንኪ ብሎ ካልሰጡሽ በስተቀር። ውሃ ሄዳለሁ መስገጃቸው ሰዓት ስትደርስ ይቀመጣል። ሃይላንድ ሰበስብና ይዤ ከዛ ቀድቼ አንዱን ሁለቱን ክፍል ያስቀምጣለሁ። ድንቼን ቸብሳለሁ፣ ውሃዬን ጠጣለሁ። ፍሪጅ ከፍቼ የእሱ ያስቀመጠው ትርፍ ካለ አላስቀምጠውም። ይዤ ክፍሌ እበላዋለሁ። እንደዚህ እያረኩኝ ብቻ ምን አለፋሽ አመት ሞላኝ። አመት ሞላ። ከአመትም ምንም ለውጥ የለም። ጥንካሬሽ። ከዛ ምን ማድረግ ጀመረ? ስንት አመትሽ ነበር ያኔ? ሆነ 20 አልሞላሁም። አልሞላሁም 20 አልደፈንኩም። ከዛ ምንም ማውቀው ታሪክ የለኝም። መረጃውም አልነበረም የዛን ሰዓት ላይ ስለ አረብ ሀገር መጥፎ ነገር እና ሰውም ጋር ደግሞ እየተገናኘሽ አይደለም። በቃ አንድ ነው። አንድ ወር ይቀመጣል እኛ ጋር፣ አንድ ወር አገሩ ልጆቹን ላይ ይሄዳል። ሲሄድ አይቆልፍብኝም። ደስ የሚለው ነገር ቁልፍ ይሰጠኛል። ቆልፌ የእሱን ቤት አስቀምጥና የራሴ ክፍል ነች ያለችኝ። ከዛ ዛ ኮምፓውንድ ውስጥ ሰዎች መተዋወቅ ጀመሩ፣ ስሪላንካዎች ማለት ነው። ከዛ ከነሱ ጋር ስግባባ ፓርታይም እሱ በማይኖርበት ሰዓት ላይ 2-3 ትሆኝና ትሄጂና ታጸጃለሽ። ይህን አንዷ ስሪላንካ አስተማረችኝ። አሁን ተጀመረ ህይወት። እንደዚህ ቦታ አለ፣ ቢያንስ አንቺ ልብስ ማሽን ከመተኮሽ እኔ ቤት አጸዳለሁ፣ አብረን ብር እንካፈላለን እያልን ከእሷ ጋር ተግባባን። እንዳለችኝም ይዛኝ ትሄዳለች በየቤቱ፣ አብረን እንሰራለን፣ ብር እንካፈላለን። ከዛ እሷ በርበሬ ትወዳለች፣ የሀበሻ በርበሬ። ለእሷ ከብሩ ነገንቢ እንዳትለኝ ይዘናት ሄድናት። በርበሬ አጣፋም እሷን ትትቀብድ ትሰጫለች፣ በርበሬ ይሰጣታል፣ ነገ ስራ ታመጣለች። ከዛ ከእሷ ጋር ያቺ የተቀበልናትን ብር ሱፐር ማርኬት ሚኒ ሱፐር ማርኬቶች አሉ አለ፣ እዛ ትወስደኛለች። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ከነዋጋቸው አስተማረች። ሁሉን ነገር ትሬንድ አደረገችኝ፣ አስተካከለች ማለት ይቻላል። ከዛ እያለን ደህና ለመድኩ ዱባይ። አሁን 2 አመት ሆነሽ? 2 አመት ሞላኝ። በዚህ መሀል ላይ አበሻ ሾፌር መጣ፣ ለሰውየው ፈለገ። ከዛ እሱ መጥቶ ፕሮሰሱ ለእኛ ቤት ተደረገ፣ ለሰውየው ሾፌር። ከዛ እኔ ምን አደረግኩኝ? ፓኪስታን ቪዛ የሚሰራ ሰው በልጅቱ አወቅኩ። ለወንድሜ ላመጣ 97 ያኔ በጣም ግርግር ነበር። ከዛ ሳናገረው ነው ችግር የለውም አለኝ። ክፍያ 1500 ድርሃም አለኝ። 1500 ድርሃም የ3 ወር ደሞዜ ነው። 500 ነበር ያን የሚከፈለኝ የነበረው። በ8 ብር ዶላር 8 ብር በነበረበት ጊዜ
አይደለም አንዷ ድርሃም 8 ብር ነበረ በኢትዮጵያ ወደ ኢትዮጵያ የምትመነዘረው። ከዛ 1500 ራሷን ማበደረችኝ። ከምሰራቸው ማስተራረፍኩኝ። በድፍረት ወንድሜን ይዤ ወጣሁ። ለሹፍርና ዝም ብዬ ነው ምንም የለም። ይሄ 97 ግርግር ነገር ይውጣ ብለሽ ከዛ የእሱን ቪዛ ላኩለት መጣ። ዱባይ ወሰድኩት። 1 ሳምንት ሲቀረው ሰውየው ቤይሩት ሄዶ ነበረ። ከዛ ሲመጣ ወንድሜን ማምጣት ፈልጋለሁ። ችግር የለውም ቪዛ ልክልሽና ታመጪዋለሽ አለኝ። ኧረ አይደለም በቃ ኦልሬዲ መጥቷል። የት አለ? እኔ ክፍል ነው አንቺ። አመጣሁት፣ አሳየው። አላመነም። የትላንትናው ትንሿ ሳቱ እንደዚህ አድርጋ እኔ ሳላቅ ማለት እሷ በርትታ ነው አምጥተሽው አንቺ ይምጣለ። ተዋወቀው፣ አየው። ሲያየው ገና እሱም ልጅ ነው። ብነግርሽ አታምኝ። ቤቱ ከጓሮ ያለው ቆሻሻ የመጀመሪያ ቀን ምን እንዳሰራው ብነግርሽ፣ እሱ ራሱ ኢትዮጵያ ላከኛለኝ። ሙሉ ግቢውን አጸዳው። እንግዲህ አበሻ እንደዚህ አይሰራም። እዛ ሄዶ ማለት ነው። ሄደ፣ ሰራ፣ ጨረሰ። ከዛ ሲጨርስ ካምፓኒ ወሰደው። ካምፓኒ ሽንት ቤት ታጽዳል። የካምፓኒ ሽንት ቤት ማለት ነው። በቃ መመለስ ወደ ኢትዮጵያ ስለማይፈልግ ሽንት ቤት ያጸዳል። የካምፓኒውን ድርጅቱ ደሞዝ ተነጋገራችሁ? የለም በቃ ዝም ብሎ ቤትሽ ስላገኘው ወስዶ ማሰራት ጀመረ ማለት ነው። ባርነቱ የእሱ እዛ ጋር ጀመረ። ይህን የራሱ ግዞቱ ጨመረ። ደህና እንትን ወጥቼ ነበር፣ ነፃ ወጥቼ ነበረ። አሁን በዛ ምክንያት ማን ምን እንዳለው አላውቅም። ይህ ቪዛ የሁለታችሁም ክፈል አለ። የእሱን ክፈይ፣ የሁለታችሁም ደሞዝ ቪዛ ይሰራበት፣ ደሞዝ የላችሁም ተባል። አልተቃወምንም። ሁለታችንም ደሞዝ አይሰጠንም፣ ምግብ የለም። ለስንት ጊዜ? አመት ድረስ ታሸን። ለእሱ ቲፕ የሚያደርጉት ሰዎች አያጣም። ወንድምሽ? ለወንድሜ። ከዛ እሱ የሆነች ሳንቲም ምናምን ይዞ ይመጣል። ከሰውየው ምግብ ሲሰራ እሱ ሲያመጣ ከራሱም እየወሰደን እሱ ይዞ ሲመጣ ዳቦና ወተት ርካሽ አይደል? እዛ ወተትና ዳቦ ይዞ ይመጣል። እንበላለን። ማታ በልተን ካደርን ጠዋት አንበላም። ቀኑን ሙሉ ሲርበኝ ነው የሚውለው። እኔ እሱ እዛ ወተት ማኪያቶ ምናምን ስለሚሰራ ማኪያቶ ምናምን ይጠጣል። ያው ያስታግስለታል። የእሱ ረሃቡ ይታገሳል። እኔ ጋር ሲመጣ እኔ የለኝም። እሱ ሲያመጣልኝ ነው የምጠብቀው የምንበላው ማለት ነው። ሌላ ሰዓት ማለት ነው። እንዲህ እያልን በቃ ምን አለፋሽ በጣም ብዙ ችግሮችን አለፍን። መጨረሻ ላይ አመጽኩኝ እኔ። ለምንድን ነው የማይከፈለን? ስንት ጊዜ ነው ቪዛ የሚሰራው? ቪዛው ስንት ዓመት ነው? ደሞዝ ስንት ነው የሚጨርሰው? ከዛ ደሞዛችን ሲታይ ከቪዛው በላይ ነው ትርፍ የከፈልነው ማለት ነው። የእሱና የኔ ሲደመር አሁን እኮ ደሞዝ ራሱ አልተነጋገራችሁም። ሲታይ አሁን የኔ 500 ድርሃም አይደለ? እሱንም በ500 ድርሃም ነው የያዘው። እሺ። ከዛ ለካ ኦቨር ከፍል ከ6 ወር በላይ ነው እንትን ያለው ዝም ብላችሁ የሰራ ነው። ከዛ ግን በቃ አይበቃንም ወይ ለፒያሮ ስንነግረው እስቲ ቆይ አመለክትላችኋለሁ አለ። ሲታይ ኦቨር ከፍለናል፣ በቃ ከዚህ በኋላ እንዳይከፍሉ ተባለ። ቆመልን። ኦቨር የከፈላችሁ ተመለሰላችሁ? አዎ ተመላሽ አደረገ። ተሰጠን። ግን ሲሰጠን እንዴት ነው? ቆራርጦ ነው የሰጠን። በአንድ ጊዜ አልሰጠንም። ይሁን ፕሮግራም አደረገን። እኔ እና እሱ ምሳችንን ቢያንስ ወጪ አወጣ። እሱ ገዛዝቶልኝ ሲመጣ እኔ ቤት ውስጥ ያለውን ነገር ሰራለሁ። የሀበሻ ምግብ አይፈቀደልንም፣ ሸታል። ከዛ የእነሱን እንዶሚ በብዛት እንዶሚ፣ ሆትዶግ
የመጀመሪያውን 1 ዓመት አላኩኝም። ከዛ 2ኛ ዓመት ላይ ወንድምሽን አመጣሁበት ተባለ፣ ተከፈለ የሱ። 3ኛ ዓመት ሲሆን ግን የ6 ወር አሁን ነፃ ወጥታችኋል ከተባልን በኋላ ያለችው ለካ እዚህ እናቴ በጣም ታለቅስ ነበረ። ስልክ አንደውልም በቃ ምንም መኖራችሁ ራሱ። ከዛ የሆነ ሰዓት ላይ ስንደውል አዲስ አበባ እናቴ እየደገሰች ነው ጸበል ጸዲቅ ብላ ኃይለኛ ድግስ ተደግሶ ደወሉልኝ ብለው አይደለም ማህበር እሺ። ሰውዬን ስልክ ስንደውል እኔና እሱ ጦማችንን ውለናል። ለእሷ መደገሻ ብለን ብር ሰተናታል። በዚህ መሀል ላይ ማለት ነው። ከዛ ስንሰማ ሰፈር ሰው ምናምን ይጨፍራል። ጠጥተን እንደዚህ በልተን ጠግበው ይኸው ሰው እያመሰገነ ስትል እኔና እሱ ስቅ ብለን ያለቀስነው። ከዛ ወንድሜ አምልጦ ታይ እናቴ አላት፣ እኔና ልጅሽ እዚህ ጦማችን ውለን አድረናል፣ አንቺ እዛ ሰው ትጋብዣለሽ ብሎ በቃ እሱም አልቻለም፣ ዘጋው። አታውቅም ይሄን ታሪካችን እናታችን። እሳቸውማ አያውቁም። በቃ እነሱ አምልጦት ነው። ከዛ ምንም ማድረግ አንችልም። እሱ ለካ እዚህ እሷ ታለቅሳለች፣ እኛ እዛ በረሃብ ተቆልተናል። ገና ምንም ሰርቫይቭ የምናደርግበት ሰዓት ላይ ነን። ከዛ መደወሉማል በሳምንት እሁድ አይደለ ነፃ እዚህ ሀገር። የኛ ደግሞ እዛ 40 ነው እረፍት ይቀንሳል። ካርድ ራሱ ስታወሪ 40 እንደውላለን። መደዋወሉ መጣ። ከዛ ያለንበትን ሁኔታ መናገር ስንጀምር እናታችን በጣም አዘነች፣ ከምልሽ በላይ ያዘነች። በቃ ምንም ማድረግ አንችልም፣ ተጽናኝ ብለን አጽናንተን አንዴ ገብተንበት እንወጣዋለን አለ ምን አለን። ከዛ ቫኬሽን መሄድ አለብኝ አልኩ። ቪዛ ቆረጥኩ። አዲስ አበባ መጣሁ። አዲስ አበባ ስመጣ የድሮ ቤታችንን አይደለም ያገኘሁት። በቃ እናቴ ጎስቁል ብላለች። እኔ አባቴ ወንድሞቼ 2 ወንድሞች አሉ፣ ልነግርሽ አልችልም። አንደኛ በእኛም ናፍቆት በተለይ እናቴ በእኛ ናፍቆት በጣም ተጎሳቁላ አርጅታን ያገኘኋት። ምናልባት አሁን ውጭ ስንኖር ማለት ነው የሆነ አይናችን የሚያይ የለመደው ይሆን ነው አይደለም። አሁን እዛ ሄደን ስንመጣ ቤቱ ሁሉ ይቀየርብሻል። ድሮ የኖርሽበት እሱ አይደለም። በአጠቃላይ እሷ በ2 ልጅ ናፍቆት እንግዲህ ከዛ ላይ አንበላም ብላችሁ ነግራችኋት እናት ነገርናት። በዛ የተነሳ በጣም ወደቀች። ከዛ ቫኬሽን የውሃት በቃ ተሳዝናለች። 1 ወር ተቀመጥኩኝ። ትሪት አረኳት። በቃ ያለውን ነገር አስረዳኋት። የነበርንበትን በሙሉ ነገርኳት። ያው ከኛ እንዳጠብቅም ከዚህ በኋላ ራሳቸውን ብቻ ሰርቫይቭ እንድታረግ ተነጋግረን 1 ወር ከእሷ ጋር ሙሉ ወሩ ከእሷ ጋር ነው። ውጭ አልወጣሁም ሙሉ እና እንዴት ነው አንዳንድ አእምሮች ሲታከም ራሱ ለጥያቄዎችሽ መልስ ካገኘሽ እረፍት ታገኛለሽ። ራስሽ ማለት ለጥያቄዎችሽ መልስ ማግኘት አለብሽ ለመታከም። ስለዚህ እናታችንን ጥያቄ መመለስ አለብሽ። ወሩ ሙሉ ከእሷ ጋር ተቀመጥ። የትም ሳልወጣ እንደመጣው አልቆጥሮም። ብቻ ግን እናቴ ስለተጸናች ብቻ ተመልሼ ወደ ዱባይ ሄድኩ። ከዛ እያል ተኖረ። ዱባይም ተለመደ። ከዛ መሀል ሰውየው እኔን ወደ ካምፓኒ ለማድረግ ፈለገ። ስመለስ ካምፓኒ ውስጥ ስራ አለዛ ደግሞ ምግብ እየሰራሁ አይደለም ለሰውየው አላበለውም። እና ወይ ካምፓኒውን ትግባ ካልሆነ አልፈልጋትም አይነት ነገር መጣ። በዚህ መሀል ላይ እኔ እንዴት ነው ቦይፍሬንድ ይዤ ነበር እዛ። እረፍቱን አግኝተሽው ሰውዬው አንዳንዴ ከዚህ ወደዛ ይሄዳል አይደለ? መሀል ላይ በቃ ወጣ ጀመረ። አበሻ ነው። እዚህም ደግሞ ቤተክርስቲያን ናት። ቤተክርስቲያን መሳለ ምናምን እዚህ አይቻለሁ አይደለ? ቤተክርስቲያን። ከዛ ደግሞ ስትሄጂ ዱባይ ላይ ኢትዮጵያ ላይ ድጋሚ ወደዛ ስትሄጂ የኢትዮጵያን ትመለሻለሽ። አዲስ አይሆንብሽም፣ ሀገሩን ለምጂዋለሽ። ከዛ ቤተክርስቲያን ሲሄድ ምን ስል ተዋወቅን። አበሻ በዛው ቦይፍሬንድ ያስኩኝ። ከዛ እኔ ክላስ መምጣት ጀመረ እሱ። ከዛ ከወንድሜ ጋር በዚህ መሀል ላይ መጣላት መጣ። አንቺና ወንድምሽ? 3ታችንም አንስማማም። አንቺ ወንድምሽ ቦይፍሬንድ
ቦይፍሬንዴ እኔ ብቻ ነው ማግኘት የሚፈልገው። አንቺ ደግሞ ወንድምሽም አብሮ መኖር አለበት። አብሮ መኖር አለባቸው። እኔ የሰራሁት ሁለቱ እንዲበሉ እፈልጋለሁ። ወንድምሽ ደግሞ ቦይፍሬንድየው ለምን መጣ ይላል። ተጣላን በቃ። አሁን ከማን ጋር ጸብ ሆነ? ከወንድሜ ጋር ጸብ ተጣላ። በቃ ቅልጥ ያለ ጸብ። አልፈልገውም ካምፓኒ ይግባ አልኩኝ እኔ መሀል ላይ ወንድሜ ማለት ነው። ለምን ሲል በቃ እዛ አንደኛ ወንድምና እህት አንድ ላይ አይኖርም። ስለዚህ ከታየም ለአንተ ጥሩ አይደለም። ሰውየውም እውነትሽን ነው አለ። እሱ አያውቅም እኔ ቦይፍሬንድ እንዳያዝኩኝ። ወደ ካምፓኒ ገባ እሱ። ከዛ እኔ ነፃ ሆንኩኝ፣ ብቻዬን ሆንኩ ማለት ነው። ከዛ ከቦይፍሬንድ ጋር እልል ያለ ፍቅር ውስጥ ገባን። እንደኔና እንደሱ የለም። ከዛ ለቫኬሽን ሲመጣ ወንድሜ አብቃ አልፈልግም እዚህ ጋር ይችኛዋን ደስታ ስላለች በቃ ባይመጣብኛል። ምክንያቱም መኪና አለው እሱ ቦይፍሬንድ ይመጣል፣ ፒክ ያደርገኛል፣ ቤት ቤተክርስቲያን ይዞኝ ይሄዳል፣ ባህር ዳር ይዞኝ ይሄዳል፣ ቢች ምናምን እንዝናናለን። ስለዚህ ወንድምሽ ያችኛዋን እንዲያደናቅፋት ካለ ቤት ውስጥ ቁጭ ብለን እንበላለን ወይ እንጠጣለን። ሌላ ምንም የለም። ምንም ደስታ የሚሰጥሽ ነገር አይኖረውም። ተጣላን። በዚህ እሱ ካምፓኒ ገባ። ከሱ ጋር እልላል በቃ ለመጋባት ሁሉ ወሰንን። ከዛ 2000 ደረሰን ማለት ነው። 2000 ሚሊኒየም ላይ አሁን በቫኬሽን በ3 ዓመት ያረን መጥቼ የነበረው። ከዛ በኋላ ሚሊኒየምን መምጣት አለብኝ። ከሱ በፊት የእሱ ወንድም መኪና ያስጭናል። መኪና ሊያስጭን መጣ፣ ዱባይ ማለት ነው። አውቀዋለሁ፣ አግብቷል፣ ገና አዲስ ሙሽራ ነው። ከዛ እኔ ጋር ነው ምሳ የጋበዝኩት። አጋጣሚ ሆኖ ሰውየው የለም ነበር እኛ ጋር፣ አገሩ ሄዶ ነበር። ሲሄድ መጣ፣ ጋበዝ ነው። ደስ የሚል ትውውቅ ተዋወቅን። ወንድሜ መጣ። በሱ በኩል የሱ ወንድም፣ በእኔ በኩል የኔ ወንድም አድርገን ያው እንደ ሽማግሌ ትውውቅ ነው፣ ቤተሰብ ትውውቅ። የአንቺና የእሱን ግንኙነት እንደ ትውውቅ ማድረግ ማለት ነው። አብረን እንደሆነ ለንጋባ እንደምንፈልግ በእኔም በኩል ወንድምሽ አለ፣ እሱ ደግሞ ወንድሙን አቀረበ። ተዋወቅን። ጥሩ ነው ተባለ። ጥሩ ሰዓት አሳለፍን። የቤተሰብ አጸደቅን ማለት ነው። ጋብቻችን ልንፈጽም ወደዚህ ስንመጣ እዚህ ነው የምትጋቡት የተባለው። ያሰብነው ያሰባችሁ ከተዋወቅን። ከዛ መሀል ላይ የወንድምየው መኪና አስጭኖ ሲመጣ ቤተሰብ እንተዋወቃለን። የት? አዲስ አበባ። እኔና ወንድሜ እዛ ነው ያለነው። ከዛ ችግር የለውም ለማዘር ደውዬ እንደዚህ ነው፣ እዛ እንደዚህ ተዋወቅ ያለውን እንደዚህ የሚመጣ ሰው አለ፣ እንደኔ ሆነሽ አስተናግጂው። ማን ስ ላይ እንደዚህ ባለ አገባ ብዬ ያሰብኩት ነው። ደስ አላቸው። ሊተዋወቅሽ ይፈልጋል። ጥሩ እሺ። ልነግርሽ አልችልም ያስተናገደችው መስተንግዶ። 15 ቀን ተቀመጠ፣ ተተዋወቁ፣ መጣ ወደ ዱባይ። ከዛ 15 ቀኗን እኔን ሂጂ አለኝ ወደዚህ ይሄ ለሚሊኒየሙ ማለት ነው። እንግዲህ ሚሊኒየም ከመድረሷ በፊት 15 ቀን እሱ መጣ፣ ተዋወቀ። እኔን ደግሞ ሂጂ አለ። ታርጎ የምናረጋቸው ምናምን ሙሉ ልነግርሻቸው፣ ከወርቅ አንጻር ከምን ሙሉ ለእሱ ነው የሰጠሁት። ይቀመጥ ታርጎ እናደርገዋለን፣ አብረን ልንሄድ። አሁን ደግሞ በተራይ ሄጄ እተዋወቃለሁ። ከዛ መልሳ እዚህ አሁን ያገባ ያላገባ ምናምን ተዋወቃልሽ አይደለ? እሱን እዚህ ጨርሼ እዛ ሄደን ተያይዘን ልንመጣ። እዚህ ልትኖሩ ነው ፕላናችን? እዚህ መኖር ነው፣ እዛ መኖር የለም። ከዛ ተመልሼ ተዘጋጅታችኋል? ኦልሬዲ ሁሉ ነገር አልቋል፣ ፓክድ አድርገናል። የእሱም እቃ የኔም እቃ እሱ ጋር ነው የተቀመጠው። እሱ በቃ እኔ ደርሼ ስመለስ ያለውን ነገር እዛ ሁለታችንም ጨርሰን በሱ በኩል ታርጎ አድርገን ልንመለስ። ሚሊኒየምን 15 ቀኗን እዚህ መጣሁ፣ ሚሊኒየም ልናከበር ማለት ነው። ከዛ በቃ ጥሩ ስሜት አይሰማኝም። የሚሊኒየም በዓል ማለት ነው፣ እንደ አዲስ ዓመት ማለት ነው። አዲስ ዓመት ደግሞ ሚሊኒየም ያኔ በጣም ተከብሮ ነበር አይደለ? ተካብዷልም እና አትምጡ ሁሉ ተብዬ ነበር። ግርግር ይኖራል ምናምን ግን አልሰማውም። ለአንድ ቀን የሚሊኒየም ምንድናት የምትለውን አይቼ ልመለስ መጣሁ። አየሁ የዛኑ ኢቭለት በቃ አላውቀውም፣ የሚሰማኝ ስሜት ጥሩ ያልሆነ ስሜት ይሰማኛል። እና በቃ የሆነ አልቅሽ አይነት ነገር የሆነ በቃ እንዲህ መግለጽ አልችለውም ያን ቃላት ስሜቱን። ከዛ ደወልኩ ስልክ
አይነሳም። ለማን? ለሱ ወደ ዱባይ ባልሽ ማለት ነው። አላውቅም ባሌ ስለ እናድዳለሁ። እሺ ይቅርታ። ኦኬ ለጮኛሽ በይው። እሺ ለሱ ስደውል አያነሳልኝም ስልክ። ከዛም ቴክስት ብጽፍም አይመልስም። ከሱ 15 ቀን ከመሄዴ በፊት ማለት ከመጣሁ በኋላ ቴክስት እንደራረግ ነበረ። ኢቫ ነች ያቆራረጠችን። ከዛ ለወንድሜ ቴክስት አደረግለት። እሱም እንዴት ነው ዘግይቶ ነው የሚመልሰው። ከዛ ምንም አልሆነ ነገር ለምን የሚያባብልሽ ነገር የለም። ከዛ ግን በቃ ለቤተሰብ ተጨነቅኩ በጣም እና እንደነገርኩሽ ህልም ነገር ጡቴ ውስጥ አይጥ ስትገባየው በህልምሽ? በህልሜ። እሱም ረበሸሽ? ለማዘር ጠዋት ስነግራት በስመ አብ ወመንፈስ ቅዱስ ሂጂ ቤተክርስቲያን እንትን በይበት አለችኝ። ጸሎት አድርጊበት፣ አስደርጊበት፣ ጥሩ አይደለም አይነት ነገር አለችኝ። ከዛ ግን ምንድን ነው ስላት ይሄ ጥሩ አይደለም ግን ሰውዬች ደህና ነው አለች። ምን ነው ስላት ጡት ትዳር ነው ባል ነው ማነው ገበናሽ ነው። አይ ተንኮለኛ ምቀኛ ነው። ሜቢ በሁለታችሁ መሀል ላይ የሆነ የተፈጠረ ነገር ይኖር ይሆናል አለች። አላውቅም። ሌሊቱን ሙሉ ሳለቅስ አደርኩ። ሰው 1 2 እያለ 6 አዲስ ዓመት መጣ ብሎ አንቺ እኔ አለቅሳለሁ። ምንም ምክንያት አላውቅም። ምንም ማለት ምንድን ነው ምክንያትሽ? ህልምሽ ነው ነገር የለም እና ስሜትሽ በቃ ውስጤ ስሜቴ ነው የራሴ እና እቺ አይጧ እንትን ረብሻሻለች። ሳለቅስ አደርኩ። ጠዋት እንኳን አደረሳችሁ ምናምን ይባላል አይደለ? እኔ የለም አይኔ እንዲያ ቅልቅል አካክለው ዳብጦ ሳለቅስ ያደርኩበት። ቢለምኑኝ ወንድሞቼ እናቴ ብትለምን አባቴ ተይ ቢለኝ ልሰማው ነው። በማግስቱ መሄድ አለብኝ፣ ወደ ዱባይ መሄድ አለብኝ አልኩ። ከዛ ወንድሜ ስነግረው ተይኝ በቃም እዚህ ያለው ዱባይ ያለው ወንድሜ ጋር ደውዬ ቴክስት አደረግለት። ያኔ 100 ብር ውድ ነው። አዎ የ100 ብር ካርድ ከዚህ ማለት ነው። ከዛ ደውልልኝ ወይ አናግረኝ አይነት ነገር አልኩ ስለው ደወለልኝ። ምን አቦች ጋር የተፈጠረ ነገር አለ አትጠይቂኝ። ወንድምሽ ነው? ኦኬ አትጠይቂኝ። ምክንያቱም ማታን ኢቭን እንዴት እንዳደርን አላውቀውም።